እንዴት ነሽ ፊጉ? አሎ ምን ነው በሰላም የጠፋ? ስራ ምናምን ነው እንጂ ምን ልሆን ብዬ ነው ከእናንተ መጣሁ። አሪፍ በቃ። እኔ የምልሽ ሰሞኑን ኔቪንን እያዩት በሰላም ነው? ትንሽ አሟት ነው። ኧረ አላመመኝ። ምን ሆነሽ ነው? ኧረ ትንሽ ጉንፋን አሞኝ ነበር፣ አሁን ደህና ነኝ። አሁን ያሉሻል የቤቱ ስራ ሳስጠግርኝ የነበረው እና አሁን ነው ተሻለኝ። እኔና አንቺ ቤት እናወራለን እሺ? እና አሁን ደህና ነሽ ነው? ኧረ ደህና ነኝ። ይሄ ነጠላ ምናምን ስላደረኩ አይተህ ነው? አይ እኔማ ሰሞኑን አላየሁሽም ብዬ ነው። እኔም እኮ የሆነ ነገር እነግርሃለሁ ብዬ። አሁን ተገናኘን አይደል? ንገሪኝ። ኒቡ ሄሎ ስሚ፣ ማሚ በር ላይ መኪና እየቆመሽ ቶሎ ብለሽ ግቢ። በቃ ሌላ ቀን እነግርሃለሁ እሺ? መልካም ወይል እንደረደንደንደንደ እንኳን በእናትሽ ሰላም ስጪ። እንደረደንደንደንደ አንቺ ድንጋይ ራስ ምን አድርግሽ? አላዝኝም። ምን አገባሽ? በምን ተመታው እንዳትዪ። ሄጄ ጁነት በይ እስኪ። ምን ልትሆኚ? ካያ እኔ እንጃ። ቆይ እስኪ አናግሬው የመጣው ካያ እንዴ ምን ሆነ ነው? ይቅርታ። ለምን ነው ይቅርታ? ደግሞ ለምን በፊት ነው የከሰከስከው? አረ ምንም እንዲሁ ነው። ፊትህ እኮ ያስታውቃል። ምን ተፈጥሮ ነው? እንዳትደብቀኝ። ፋዘር በጣም ታሟል። አዎ እና ደግሞ ብቸኛ ልጁ ነኝ። የግድ መሄድ አለብኝ። እሺ በቃ እንሂዳ። የት? ክፍለ ሀገር? አዎ አባት ጋር ሄድ እናስታማቸዋ። ችግር የለውም። በማታውቂው ነገር እንድትደክሚ አልፈልግም። ያንተ አባት ማለት የኔ አባት ማለት አይደለም? አዎ እዛ መቆየት የማይቀር ነገር ነው። በዛ ላይ ማዘር እንደማፈቅድልሽ ታውቂያለሽ። እሺ መች ነው የምትሄደው? በዚህ ሳምንት እሄዳለሁ። ከአንተ ጋር በመጣ ደስ ይለኝ ነበር። ችግር የለውም። መልካሙን ሁሉ እመኝልሻለሁ። ቻው በቃ። ምን እየሰራሽ ነው እዚህ ተጎልተሽ አንቺ? ምንም እና ውስጥ ገብተሽ ስራ አሰሪ። እሺ ቤተነሽና ውስጥ ግቢ። ማሚ ታያት እስኪ ደብሯታል። የራሳችሁ ጉዳይ። ስመለስን ቤት ተስተካክሎ ማግኘት ነው የምፈልገው። እሺ ተይኝ በእናትሽ። እሺ ስሚ። ኡፍ ምንድን ነው? ለምን ወጣ ብለን ፈታ አንልም? አንቺ ቀልደኛ ነሽ። የምሬን እኮ ነው። አይሻልም? ኧረ ወደዛ ዞር በይ በእናትሽ። ቆይ ልክፈት። ነይ እባክሽ፣ እኔ እከፍታለሁ። እንዴት ነሽ? አለው ካያ ምን? አረ ምንም አልሆነም። እና ምንድን ነው? አይ ይሄን እንድሰጥሽ ልኮኝ ነው። እሺ ይቅርታ፣ አመሰግናለሁ። እሺ ችግር የለም። ማን ነው? የካያ ጓደኛ ነው። እና ምን ልኮ ነው? ይሄን ነው። በይኔ ልግባ፣ አንቺ አንብቢ።